ካሁን በኋላ ነበር ይለፋል አልኩ። ወዬ ወዬ ላሌላ ወዬ የኔ ሀብት ህዝቤ ነው። ወይነሽ ያባው ቲያንቀራ ምን ያነዘንጋክ ያነ ማረገው ነገር አጥቼ ነው ገብቼ ውጪ ያልኩት። ቦባሃኔ ከልቲት ቲቶ ጋቲውን ዘራ ሪላ አለይኩም ሙስሊም። ሰላም ውድና የተከበራችሁ የሚዲያችን ተከታታዮች እንደምን ከረማችሁ? ሰላምና ፍቅር በያላችሁበት ይብዛላችሁ እያለ ዛሬ የቀኝና ብሔረሰብ አንጋፋ የጥበብ ሰው እንዲሁም የሙዚቃ አቀንቃኝ አርቲስት ደገፋ ሳቢር ጋር እንገኛለን። አርቲስቱ ያለበትን ሁኔታ ያጋጠመውን ሁኔታ ለእናንተ ልናስቃኛችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ግብዣችን ነው። ደገፋ ሳቢር እንዴት ነው? አልሐምዱሊላህ አልሞትኩም። አልሐምዱሊላህ አለሁ። ያው ሰው ነው የሚያነሳኝ፣ ሰው ነው የሚያጎርሰኝ። እግሬም ሰውነቴ ሁሉ ያው አይሰራም፣ ከአንገቴ በላይ ብቻ ያለው። መልካም። ብዙ ሰው ይጠይቃል፣ አርቲስት ደገፋ ሳቢር ከመድረክ ጠፍቷል፣ ምንድን ነው የገጠመው? በምን ሁኔታ ላይ ነው ያለው ነው? ከሀገር ውስጥም ከሀገር ውጭም ያለ ሰው ይጠይቃል። ደገፋ ሳቢር ምንድን ነው ያለው? እኔ አዳዲስ ስራዎችን ለመስራት እዚህ ለልማቱን ለምናምን እየተራሮጥኩ እያለሁ በመሀል ይሄ አደጋ አጋጥሞኝ ያ ኮሪደሩ ላይ ወድቄ አንሸራቶ ያው በዚህ ሁኔታ አለሁ። ያው ሲወጥቅ ወገቤ ላይ ነው ፓራላይዝ ሆኜ ያለሁኝ። ያው በዚህ ጉዳይ ከፍተኛ ሐኪም ያስፈልጋል። ማረገው ነገር አጥቼ የሆኑ ገብቼ ነው ውጭ ያልኩት። ያው ይሄ አይሰራም፣ ይሄ ሁለቱም እጅ አይሰራም፣ እግሬም አይሰራም። ያው ሁለቱም እጅ አይሰራም፣ ሁለቱም እግሬ አይሰራም። አሁን አይታዘዝም። አሁን እንደውም በመዞር ላይ ነው ያለው፣ እየታገልኩ በጨርቅ እያሰሩኝ ነው ያለው። ያው እንዳይሄድብኝ በጨርቅ እየታሰረ ነው ያለው። ዊልቸር ላይ የሚያስቀምጣችሁ ማለት ነው? ራሳችሁ መቀመጥ ትችላላችሁ? አልችልም። ተሸክመው ነው ቤተሰቦች እሱ ላይ ነው የሚያስቀምጡኝ እንጂ ራሴ አልችልም። ብዙ ስራዎችን ሰርተሃል እና ዛሬ ምንም እንኳን ጤና ብትያዝ ነው ወደ ኋላ መለስ ብለን ለማየት ያህል ደግሞ በሙዚቃ ህይወትህ በርካታ ቋንቋዎች ላይ ተጫውተሃል። በበርካታ ጉዳዮች ላይ ህዝብ አነሳስተሃል፣ ለልማት በሌሎችም ጉዳዮች ላይ ማህበረሰቡ በትምህርት በጤና በብዙ ጉዳዮች ላይ ማህበረሰቡ የስራ ባህሉ እንዲቀይር፣ እንዲማር፣ እንዲያውቅ፣ እንዲሰራ ስታነሳሳ ቀርመሃልና ምናልባት በምን ያህል ቋንቋዎች ተጫውተሃል? ቅድም ነፍሱን ይማረውና መኪ ዮናስንም ስታነሳ ነበርና ለበርካታ ድምፃውያን ደግሞ መነሻ ሆነሃልና እስኪ እነዚህ ነገሮች እንያቸው። አዎ ለምሳሌ እኔ ዜማ የሰጧቸው ብዙ አሉ። ቀቤንኛ፣ ወለልኛ፣ ጉራግኛ፣ ሞርኛ፣ የመጀመሪያ ካሴት እና ሱዳን አማርኛ ኮፒ። እስኪ ወለልኛን አንድ ዜማ በትንሹ። ወለልኛ ከሚወዳቸው ምላኝሽ የሚለው ምላኝሽ ከበት ኮንደወሾ ሱጆ ጠንቤ ሌላ ታሽ የሚል እንደገና ደግሞ አሁን ተወዳጅነት ያገኘው ወይም ወይ የሚለው ወይ መወዬ ላሌላ ለወዩ መወዬ ነይ ነይ ላሌላ ለወዩ ነይ ነይ መወዬ ላሌላ ለወዩ መወዬ ነይ ነይ ላሌላ ለወዩ ነይ ነይ ያኔ
እንዳቴው ታጠቃሪቱ ያኔት ታቅፍ በጣም ይወዱታል ወለኔዎች። ተወዳጅ ሙዚቃ። ጉራግኛው ደግሞ የነሸ ያባሁ ቲያን ቀራ ምን ያነ ዘንጋ አኪያን ያመንፉንሽ ተጫዋተም በጠለማ አፈካ ይላል። የፍቅር ዘፈን ነው። የፍቅር ነው። የፍቅር ነው። ምን ያነ ዘንጋ የኔ ስራ ምን ሆነ በጠለማ አፈካ በጨለማ ሙሪኛ መጀመሪያ ላይ ሙሪኛ የሰራሁት መጀመሪያ ካሴት ላይ ማለት ነው። አቤንኛ ቁጥርም የለው ለኛ ቁጥርም የለው። ከብሔረሰብ ውጪም ባሉ ማህበረሰብ ዘንድ በጣም ተወዳጅ ሙዚቃ ነውና አሰንጃ መሆን እስኪ ከሱ ተወሰነ ነገር ቀንጨባለ ከቻልክ። አሰንጃ ሊኒዮር ጃሞ ሲዮ ቦሲ ማስማት Mata musumusi Sayyida Salim Mata musumusi እኔም ራሱ ከምወደው ቦባኔ ከልቲት ቦባኔ ከልቲት ኪቾ ገቲዮን ዘራ ቢላል ጉሙሲ ሊዮን ቦባኔ ከልቲት ሁለሰ ማንቡራይ ኢኮፔሊሰን ሁለቴ ነትሽ ወካማ ሳረኝ ባኒ ከርቴ ኪቾ ገጆኔ ሰራ ኩሙሲ ሊዮን በጣም ደረገ ዘራር ይላል። ምሁሩ መጥቷል ፈሷል። ባለሀብቱ ሁለሰማን ቡራይ ፓይሌቲስት በመሬት ደግሞ ያው ሾፌር ማለት ነው። ሁለት ከኝ መኪ ሹቃ መዛረ ነው መሐንዲስ ማለት ነው። ጡላዋ ፉሺ አዲሽ ሁሉ ደርሶናል ማለት ነው። ምንም አልቀም። ምሁር በድራማው በምኑ እንደናንተ ያለ ምሁር ድምጽ አለ አሁን ማለት ነው። አዎ እሷ ብቻ ነች ያለች። ማሻአላ ቀቤኒ ሀላቢ ምትላን በጣም ተወዳጅ ሙዚቃ አለች። በተለይ የሀላባ ወንድሞቻችን የጅማ አካባቢ ወንድሞቻችን እኛም ጭምር በጣም የምንወደው የምንገባበዘው ሙዚቃ ነው። ላስቸግር ቀቤኒ ሀላቢ ሲማዮይ ዱከዱ ከይታ ዮዳ ቀቤኒ ሀላቢ ሲማዮይ ዱከዱ ከይታ ዮደና ግቢቶ ልጅሚት የብየ ቀቤኒ ቦኑ ሰቡረን ሮይ ሰውጣል ይታት ቢተሪ ያሴማ ጉቤ ሲካይ የብየ ቀቤኒት አሁን ሰሙን ከጀመርኩት የነበረ ኢለትዮ ኦሪቻ ቹቺቶ ኢለትዮ ኦሪቻ ቹቺቶ ቶሮኮን አሜቲ ሊቶን አሲሸነ ጉማን ካሲያታን አሲሾነ ጉማን ካሲያታን አዲስ ዜማ ነው። አዲስ ዜማ ነው። ሰሞኑን ጀመርኩት የነበረ ኢለትዮ ለዚህ ለሆስፒታል ቱንሲቺ ፉሺቶን ጉማ ኦጎንታ በብዙ ሙያ መጥተው ደርሶልናል። ስለዚህ ህመም ላይም ሆነ ስራ እየሰራሁት ነች። ጤና ወደ ነበረበት ተመልሶ ለክልናይክ እንሻለን። ህዝቡም ይሄንን ይፈልጋል። የአዋፊያ ባላችሁ ቢሆንም ሰበብ ማድረስ ደግሞ ግድ ይላል። ከዚህ አንፃር አሁን ምን ላይ ያለው ሀብት ምንድን ነው ሲባል የኔ ሀብት ህዝቤ ነው። የኔ ሀብት አገሬ ነው። ሁሉም ነው እያለሁኝ በተለይ በዚህ በአዲሱ ክልላችን ውስጥ ገብቼ ያልሰራሁበት የለም። ስለዚህ ማንኛውም ህዝብ
የኢትዮጵያ ሕዝብ እንዲተባበረኝ ማታችሁ የጠየቃችሁ እናንተ አብዱናስር ሰኢድ፣ ሌላ ደግሞ ከአዲስ አበባ ከክፍለ ሀገርም ደውለው አይዞ የሚሉኝ ወንድማማቾች ሳላመሰግን አላልፍም እና ምንም አላህ አፊያ ያርገኝ፣ ለስራ ያንሳኝ፣ እንዳትጥሉኝ አደራ 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 ይላል ልጆች አባቴ። አደራህን እናደርሳለን። አድማጭ ተመልካቾቻችን ባለውለታው ታሟል። ያለውን ሁሉ ጨርሶ ለሕክምና አውሏል። አሁን የቀረው ሊታከምበት የሚችል ጤናውን ወደ ነበረበት ሊመልስበት የሚችል ምንም አይነት ጥሪት በእጁ የለም። ይህንን ባለውለታ ደግሞ ማሳከም፣ ወደ ጤንነቱ እንዲመለስ ማድረግ የዚህ የትውልድ ዕዳ ነው የሚሆነው። ስለዚህ በጋራ ተረባርበን አንጋፋችንን አርቲስታችንን ለዓለም ሕዝብ ያስተዋወቀንን ልጅ በሁሉም ኢትዮጵያ ክፍል ከውጭም የምትገኙ አካላት ይህንን አንጋፋ አርቲስት ተረባርቦ ማሳከም የእኛ የትውልድ አደራ ነው መሆኑ አደራችንን ተቀብለን ለእናንተ አሳልፈናል። እናንተ ደግሞ አርቲስቱ ከገጠመው ሕመም ቶሎ አገግመው የሚሽርበትን መንገድ ትፈጥራላችሁ ብለን በጽኑ እናምናለን። ሰላምና ፍቅር በያላችሁበት ይብዛ እያልን ከወዲሁ ተሰናበትን። ሰላም።